ሰላም ጤና ይስጥልን ቤተሰብ እንዴት አላችሁ? ተስፋ ነኝ ከባራቴክ። ዛሬ በአዲስ ዩኤስዲቲ ወይም ደግሞ ዶላር ገንዘብ ልንሰራ በምንችልበት ሳይት ተገናኝተናል። ከሁሉ አስቀድሜ ግን ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ በማድረግ እንድትጀምሩ የከበረ ግብዣ ነው። ሰብስክራይብ ማድረጋችሁ ያበረታታናል። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። የከበረ ግብዣን ካስቀደምኩኝ በኋላ የዚህን ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። ለመመዝገብ ምን እንደምታረጉና እንዴት ገንዘብ እንደምትሰሩ ሙሉ ስቴፕ ነው ማሳያችሁ። ልክ ሊንኩን ስትጫኑ እንደዚህ ይከፍትላችኋል። ኢሜይላችሁን እዚህ ጋር ታስገባላችሁ። የራሳችሁን 6 እና ከ6 ካራክተር በላይ ያለው ፓስወርድ ታስገባላችሁ። ከላይ ያስገባችሁትን ፓስወርድ ድጋሚ እዚች ጋር ታስገባላችሁ። ሴኩሪቲ ፓስወርድ ወይም ደግሞ ገንዘብ ከዚህ ሳይት ወጪ ልታደርጉ ስትሉ የምትጠቀሙበትን እዚህ ጋር ታስገቡና እሱን ደግሞ ድጋሚ እዚህ ጋር ካስገባችሁ በኋላ ወረድ ብላችሁ ሬጂስተር የምትለውን በመጫን ምዝገባችሁን ታጠናቅቃላችሁ። ልክ ሬጂስተር አድርገን እንደገባን እንደምታዩት ቶታል አሴቴም ኳንቲታቲቭ አሴቴም 0 ነው። ስለዚህ ወረድ ስንል እዚህ ጋር የምናያቸው በሙሉ ከዚህ ሳይት ገንዘብ ወጪ ያደርጉ ናቸው። 1865 585 እያለ ሲወርድ እንዲሁም ደግሞ እዚህ ጋር የምናያቸው ክሪፕቶ ከረንሲዎች የዛሬ ዋጋቸውን እናገኛለን። ስለዚህ ስንት ኢንቨስት ብናደረግ ስንት እናገኛለን የሚለውን ለማወቅ ኳንቲፋይ የምትለውን አንዴ እንጫናታለን። ሁሌ ሬጂስተር ስናደርግ ቪአይፒ 0 ይሰጠናል፣ ግን ምንም ጥቅም የለውም። ቀጥታ ወረድ እንልና ቪአይፒ 1 ጋር እንመጣለን። ቪአይፒ 1ን ለማስከፈት ከኛ የሚጠበቀው 12 እና ከ12 ዩኤስዲቲ እስከ 35 ዩኤስዲቲ ኢንቨስት በማድረግ በየቀኑ 25% ወጪ ማድረግ እንችላለን። ለስንት ቀን? ለ30 ቀን። ሲቀጥል የምናገኘው ቪአይፒ 2 ነው። ቪአይፒ 2ን ለማስከፈት ከኛ የሚጠበቀው ከ35 እስከ 105 ዩኤስዲቲ ዲፖዚት በማድረግ በየቀኑ ደግሞ 28.57 ዩኤስዲቲ ወጪ እናደርጋለን። ልክ ቪአይፒ 3 ጋር ስንመጣ ከኛ የሚጠበቀው ከ105 ዩኤስዲቲ በላይ ኢንቨስት በማድረግ 33.3% በየቀኑ ኢንቨስት ያደረግነውን ወጪ እናደርጋለን ማለት ነው። እንደዚህ እያልን ስንወርድ የዚህ ሳይት የመጨረሻ ከፍተኛ ኢንቨስትመንት ከፍተኛ ጥቅም የምናገኝበት ቪአይፒ 10 ነው። እሱን ለማስከፈት ከኛ የሚጠበቀው 26320 ዩኤስዲቲ ኢንቨስት እናደረግና 66.67% በየቀኑ ለ30 ቀን ወጪ ማድረግ እንችላለን። እዚህ ጋር እንድታስተውሉልኝ የምፈልገው አያምናት የፋይናንሻል አድቫይዘር፣ እኔ የፋይናንስ አማካሪ አይደለም። ግን ይሄ ሳይት መክፈል አለመክፈል ማረጋገጥ ግዴታዬ ስለሆነ ቪአይፒ 1ን ለማስከፈት 12 ዩኤስዲቲ ዲፖዚት አደርጋለሁ። እሱን ለማድረግ ደግሞ ቀጥታ ወዴት ነው የምመጣው? ሆም ጋር እመጣለሁኝ። እዚህ ጋር እዘጋታለሁኝ። ከዛ ደግሞ ምንድን ነው የምናደርገው? እዚች ጋር እንደምታዩት ሪቻርጅ የምትለዋን አንዴ እንጫናታለን። አማራጮችን ያሳየናል። ዩኤስዲቲ ቢፕ20፣ ቲአርኤክስ፣ ዩኤስዲቲ ቲአርሲ20፣ ቤኤንቢ እና ዩኤስዲሲ ቢፕ20 አማራጮቻችን። እኔ ዩኤስዲቲ ቢፕ20 ስለሆነ ዋሌት ያለኝ እሷን ስጫናት ዋሌት አዲስ ጀነሬት ያደርግልኛል። ኮፒ ብዬ ወደ ባይናንስ ወይ ደግሞ ወደ ባይቤት ሄጄ ኢንቨስት አድርጌ ተመልሼ እመጣለሁ። ለባራቴክ አዲስ ከሆናችሁ ግን ላይክ፣ ሰብስክራይብ ማድረግ ያበረታታኛል። እንዲሁም ደግሞ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ሪቻርጅ አድርጌ ልምጣ። ሪቻርጅ አድርጌ ተመልሼ ስመጣ ቅድም 0 የነበረው ቶታል አሴቴም እንዲሁም ኳንቲታቲቭ አሴቴም 12 ሆኗል። ስለዚህ ኳንቲፋይ የምትለዋን አንዴ እንጫናታለን። ልክ እሷን ስንጫናት ቪአይፒ 1 አክቲቬት ሆኖልናል። ስለዚህ ምንድን ነው የምናደርገው? እዚች ጋር እንመጣና ስታርት ኳንቲፋይ የምትለውን እንጫናታለን። ኳንቲፊኬሽናችን ጀምረዋል። በዚህ አጋጣሚ ግን ይህን ቪዲዮ የምታዩት የመጀመሪያችሁ ከሆነ ላይክ፣ ሰብስክራይብ፣ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ሰርፕራይዚንግሊ 3 ዩኤስዲቲ ሰርቻለሁ። ስለዚህ አሁን መስራቴ ብቻ ቫልዩ የለውም። የሰራሁትን ደግሞ ወደ ዋሌቴ ወጪ ማድረግ አለብኝ። እሱን ለማድረግ ሆም ጋር መጣለሁ። ከዛ ደግሞ እዚህ ጋር እንደምታዩት ሪቻርጅ ከምትለው ጎን ዊዝድሮ አለች። ወይ በቲአርኤክስ ወይ ደግሞ በዩኤስዲቲ ቢፕ20 ወጪ ማድረግ እችላለሁ። እዚህ ጋር 3 ዩኤስዲቲ ጽፋለሁ። ዊዝድሮ አድራሻዬን ከባይቢት አመጣለሁ። ሴኩሪቲ ፓስወርዴን ቅድም ያስገባሁትን አስገባና ወረድ ብዬ ኮንፊርም እላለሁ። አሁን ወደ ባይቢት እንሂድና ዩኤስዲቲ ቢፕ20 ዋሌታችን ይዘን እንምጣ። ላይክ እያደረግን እንደምትመለከቱት ባይቢት አካውንቴ ላይ መተናል። 47.54 ነው ባላንሳችን። ዲፖዚት ምትለውን አንዴ እንጫናለን። ዲፖዚት ክሪፕቶ እንላታለን። ከዛ ኮይን ያስመርጠናል። ኮይናችን ምንድን ነው ብለናል? ዩኤስዲቲ እንመርጥለታለን። ኔትወርካችን ዩኤስዲቲ ቢፕ20 ነው፣ እሷን እንመርጥለታለን። አሁን ዋሌት ጀነሬት ስላደረገልን እዚች ጋር እንመጣና ዋሌት አድሬሳችንን ምን እናደርጋለን? ኮፒ እናደርጋለን። ከላይ እንደምትመለከቱት ዋሌት አድሬስ ኮፒ ሰክሰስፉል ብሎ ልክ ይህንን ካለም በኋላ ቀጥታ ወዴት ነው የምንመጣው? ወደ ዌብሳይቱ ተመልሰን በመምጣት
ዊዝድሮ አድሬስ ምትለው ዋጋ ከዛ ኮፒ አድርገን ይዘን እዚች ጋር የምናረጋታለን ፔስት እናረጋታለን። ልክ ፔስት እንዳረግናት እዚህ ጋር እንደምታዩት አሁን የሚጠበቅብንን ሁሉ አሟልተናል። 3 ዩኤስዲቲ ወጪ እናደርጋለን። ዋሌት አድራሻችን አለ፣ እንዲሁም ፓስወርዳችን አስገብተናል። እዚች ጋር መተን ኮንፊርም ነው የምንለው። ልክ ኮንፊርም ስንላት እዚች ጋር እንደምታዩት ምን ይለናል? ዊዝድሮው ሰክሰስ። ይህንን ካለን ከ2 እስከ 3 ደቂቃ ወደ ዋሌታችን እስኪገባ ሊቆይ ይችላል። እስከዛው ደግሞ አንድ ከዚህ ሳይት ገንዘብ ሌላ የምንሰራበትን አማራጭ ላሳያችሁ። እሱ ምንድነው ካላችሁ እዚች ጋር እንመጣና ኢንቫይት ፍሬንድ ምትላለች። ልክ እሷን ስንጫናት የራሳችን የሆነ ዩኒክ ሊንክ አለ። እሷን እዚች ጋር ኮፒ እናደረግና በተለያዩ ሶሻል ሚዲያዎች በፌስቡክ፣ በቲክቶክ፣ በቴሌግራም ሼር እናደረግና በእኛ ሊንክ ሰዎች እየገቡ ኢንቨስት ሲያደርጉ ቀጥታ ዳይሬክት በእኛ ሊንክ ከሚገቡት ሌቭል 1 ሲባል ኢንቨስት ያደረጉትን 10% እናገኛለን። ሌቭል 2 ደግሞ ከሌቭል 1 ስር ገብተው ኢንቨስት ሲያደርጉ 2%፣ ሌቭል 3 ደግሞ ከሌቭል 2 ስር ገብተው ኢንቨስት ሲያደርጉ 1%፣ በጠቅላላው 13% ኮሚሽን እናገኛለን። ለዛም እንዲረዳችሁ ደግሞ ሊንኬን ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። አሁን ከዚህ ሳይት ወጪ ያደረግነው ወደ ዋሌታችን ገብቷል አልገባም የሚለውን ለማረጋገጥ ቀጥታ ወደ ባይቢት አካውንታችን ተመልሰን መተናል። ቅድም ከነበርንበት ባክ አሁንም ባክ እንላለን። ቅድም እንዳሳያችሁ 4754 ነው። ስለዚህ አሴት የምትለዋን ከታች ጋር ወረድ ብለን እንጫናታለን። እዚህ ጋር ምን የሚል አለ? ይኸው ዩ ሃቭ ዋን ዲፖዚት ሪኩዌስት ፔንዲንግ ኮንፊርሜሽን ይላል። እሷን እዚች ጋር እናገኛለን። ስንት ናት ስንል 3 ዩኤስዲቲ ፔንዲንግ ነው። ስለዚህ እኔ ሪፍሬሽ አደርጋለሁ። እናንተ ላይክ እያደረጋችሁ ጠብቁኝ። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። እንዲሁም በዚሁ ሬጂስተር ማድረግ ትችላላችሁ። ሪፍሬሽ እያደረግን እንጠብቀዋለን። ከላይ እንደምትመለከቱት ዲፖዚት ኮንፊርምድ ብሎናል። እዚች ጋም እንደምታዩት 3 ዩኤስዲቲ ሰክሲድድ ብሎናል። ስንከፍታት ያው እንደምታዩት 3 ዩኤስዲቲ ተቀብያለሁ ማለት ነው። አሁን በስተመጨረሻ በድጋሚ ከዚህ ጋር ባክንልና ቅድም የነበረን ባላንስ 47.54 የነበረው ይኸው እንደምታዩት 50.55 ሆኗል። ስለዚህ ይሄ ሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፉ ሰርቼላችኋለሁ። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ባይ ዘ ዌይ ዲስ ቪዲዮ ዋዝ ኖት ኤ ፋይናንሻል አድቫይስ ፎር ኤጁኬሽናል ፐርፐዝ ኦንሊ። ይህ ቪዲዮ ለትምህርት እንጂ የፋይናንስ ምክር ምሰጥበት አይደለም። ስለዚህ ቪዲዮን ዛሬ እዚህ ላይ ቋጫለሁ። ለባራቴክ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸሩ መድኃኔዓለም ሰላም እና ጤና በያላችሁበት ያብዛላችሁ እያልኩ ምን ላይ ተስፋ ነበርኩ። ቸር ሰንብቱልኝ። ቻው